ናኦል ቆይስ እንዴት ልመጭ ቻልሽ? ልጠይቅህ ነው የመጣሁት፣ ግን ብዙም አልቆይም። ዴቭ ግን ቤት እንደሌለው ካወቀ ተነስቶ ኢላ ጋር ነው የሚሄደው። ብዙም አልቆይም። ለምንድን ነው ኢላ ቤት የሚሄደው? ያው ከዛ ውጭ መሄጃ ያላትን ብሎ ስለማይጠረጥር ለዛ ነው። ስለመጣች ግን ደስ ብሎኛል ኬኳ። ትናንትና ግን እንደዛ ስታለቅስ ሳይክ በጣም ነው ያዘንኩት። ተረጋጋ። ከመረጋጋት ውጭ ምን አማራጭ አለኝ ብለሽ ነው ኬኳ? ለምን አታነሳውም? ሰውየው ነው የሚደውለው። ለምንድን ነው የሚደውሉት? በድጋሚ ሴቶች እንዳመጣለት ፈልጎ ነው። መቼስ ናኦል በድጋሚ እንደዛ ታደርግም አይደል? አረ እንደሱ አላደርግም። ከዚህ በኋላ ይህን ስራ ለመስራት ምንም የሚያስገድደኝ ነገር የለም። ዋጋም ከፍለትም ነገር የለም። አሁን እኔ ዋጋ የተከፈለልኝ ሰው ነኝ። ቆይ ከእናትህና ከሷ ውጭ ምንም ዘመድ የለህም? የእናቴ እህቷ አለች፣ ግን ያኔ ልጅ እያለው እናቴ ክፍለ ሀገር ይዘኝ ስትሄድ ነበር ያየኋት። በሩቅ እና እዚህ ብቻህን ከምትሆን ለምን እሷ ጋር አትሆንም? የት ገጠር? ገጠር ምናምን መኖሩ እንኳን አዛ ነው። በቃ ይቅርብክ። ኧረ ኦኬ እኮ ግን አሁን ሰው ሳያስፈልገኝ አይቀርም። በጣም ብቸኛ ነኝ። እኔ ያለሁልክ። አመሰግናለሁ ኬኳ። ግን ጥሩ ጥያቄ እንጠይቅሽ። አክስት አለ ለካ? አዎ አለች። እና ሄደን እንፈልጋት አብረሽኝ ትመጫለሽ? ኖ ኧረ እኔ ገጠር መሄድ አልፈልግም። ለምን? ይኸውልሽ ገጠር ሲባል አዋራና ጫካው ብቻ ትዝ ብሎሽ ከሆነ እኔ ምንም ሳይነካሽ ይዤሽ እመጣለሁ። ለዚህ እኮ ነው የምትመቸኝ ናኦል። በቃ ከአንተ ጋር ከሆነ የትም ይመቸኛል። ስለዚህ ተስማምተሻል? እንሄዳለን። አዎ ግን ቆይ እስቲ ዴቭን ማሳመን ይኖርብኛል። አንቺ እኮ ትልቅ ልጅ ነሽ። ህይወትሽን የምትመሪው አንቺ ነሽ እንጂ እሱ አይደለም። እሱም ነው ያገባዋል። ቢሆንም ያው ወንድሜ አይደለ? ከጠፋ በኋላ ደግሞ በጣም ብሶበታል። ከቤት እንኳን ሳታስፈቅጅኝ እንዳትውጪ ብሎኛል። አንቺን የመሰለች ቆንጆ ስላለው ነው መግቢያው መጫሽን እያጣራ ሰው እንዳይጠልፍሽ የሚጠነቀቅልሽ። አንተ ግን እንደዚህ አይነት ሰው አትመስለኝም ነበር። እንዴት? ሁላችንም ሴቶች ግን ቆይ ኬኳ ትልናለህ። ለአንተ እኩል ነን። አይ ኬኳ ለምዶብኝ ነው። የስሬን ጸባይ ታውቂው የለም። እንዴ ቤዛ፣ እንዴ ቆይ ደግሞ ይሄኛውን ቤት እንዴት አወቅሽው? ቆይ ግን አንቺ ለምንድን ነው እንደ ጥላ የምትከታተይ? ምን ነው ይሄን ያልጨረቃ ላይ ያለሽ አስመሰልሽው? ቤቱ ግን በጣም ያምራል። ያው ላንቺ ባይመጥንሽም። ለነገር የመጣሽው ቤዛ? ኤላዬ ፈልጌው ነው የመጣሁት። እንግዲህ